ሲአይኤ እና ሙታተኛው ካስትሮ። የቀድሞ የኩባ መሪ ፊደል ካስትሮ ወደ ስልጣን እንደመጡ የመጀመሪያ ይፋዊ የሥራ ጉብኝታቸውን በሚያዝያ ወር 1959 ዓ.ም በአሜሪካ ነበር ያደረጉት። ሆኖም አሜሪካ ኩባን እንድትደግፍና ስለ ሁለቱ ሀገራት ወዳጅነት ለመምከር በነጩ ቤተ መንግስት ለተገኙት ካስትሮ ለአንድ ሀገር መሪ በሚገባ ክብር የሚያስተናግዳቸው ሰው በነጩ ቤተ መንግስት እንደጠፋ የወቅቱ የደህንነት መስሪያ ቤት ኃላፊው የነበሩት ጀነራል ሉዋስ በአንድ ወቅት ላይ ተናግረዋል። የወቅቱ የአሜሪካ ፕሬዝዳንት ድዋይት አይዘንሃወር የልዑክ ቡድናቸውን እየመሩ በነጩ ቤተ መንግስት ለከተሙት ፊደል ካስትሮ ጋዜጠኞች ባልተገኙበት በዝግ የአንድ ሰዓት ስብሰባ ከማድረግ ውጪ በቂ ጊዜ ሊሰጧቸው አልወደዱም ነበር። ለዚህ ምክንያታቸው ኩባ በምዕራቡ ንፍቀ ክበብ ያለውን የአሜሪካ አፍንጫ ስር ሆና የኮሚኒዝም ማቀንቀኗ ነው። ይባስ ብሎ ከካስትሮ የአሜሪካ ጉብኝት በኋላ አሜሪካ ለኩባ ወዳጅነት ጥያቄ መልስ ከመስጠት ይልቅ ካስትሮን ከስልጣን ለማውረድ ወይም ከምድር ለማጥፋት በስለላ ድርጅቷ በኩል የኩባ ስደተኞችን አስታጥቃ የእጅ አዙር ጦርነት ከፈተችበት። ለዚህ የአሜሪካ ድርጊት ሀቫና በሀገሯ የሚገኙትን የአሜሪካ ኩባንያዎች ወረሰች፣ እንዲሁም የአሜሪካ ኤምባሲ በሰላዮች መሸገያ ሆናል በማለት የአሜሪካ ኤምባሲ ሰራተኞች ቁጥር እንዲቀንስ አብዛኞቹን ማባረሯ ደግሞ ወትሮም ውጥንቅጥ ውስጥ የነበረውን ግንኙነታቸውን ላይ ቤንዝል አርከፈከፈበት። አለመግባባቱ ጥዞ አሜሪካ የኩባ ስደተኞችና ቅጥረኛ ወታደሮችን አስታጥቃ መጠነ ሰፊ ወረራ ከፈተች። በሰዓቱ ታዲያ ኩባ የአሜሪካ ወረራ ለመቀልበስ ፊቷን ወደ ሶቪየት ህብረት አዞረች። የካስትሮ መንግስት ከቀድሞ ሶቪየት ህብረት ባገኘው መሳሪያ ድጋፍ ቅጥረኛ ወታደሮችን ከመመከት አልፎ ትላልቅ ድንበር ተሻጋሪ ሚሳኤሎችን ታጥቆ ጦርነቱን በአሜሪካ በኩባና በሶቪየት ህብረት መካከል አድርጎ መጠባበቅ ጀመረ። የብልጥ አይን ቀድሞ ያለቅሳል ነውና ነገሩ። የአሜሪካ ከተሞች በኩባ ሊፈጸም በሚችል የሚሳኤል ጥቃት ስጋት ውስጥ ስለገቡ አሜሪካ ሶቪየት ህብረትን ለኩባ የምታደርገው የጦር የመሳሪያ ድጋፍ እንድታቆም ካልሆነ ግን ጸቤ ከሶቪየት ህብረት ጋር ይሆናል በማለት መዛት ተያያዘች። አሜሪካ ከሶቪየት ህብረት ጋር የገባቸው የእጅ አዙር ፍጥጫ የተባባሰ ስለመጣ ኩባ ላይ በቅጥረኛ ተፋላሚ ከፈተችውን መጠነ ሰፊ ጥቃትን አሰነዘረች። እናም ከጎኗ የሶቪየት ህብረትን እና የኮሚኒስት ሀገራትን ያሰለፈችው ሀቫናን በኢኮኖሚ አሽመድምዳ በእግሮቿ ስር ለመጣል የወቅቱ የአሜሪካ ፕሬዝዳንት ማዕቀብ ማዕት በሀገሪቷና በመሪዎቿ ላይ ማዝነብም ተያያዘው። አሜሪካ በወቅቱ የጣለችው ማዕቀብ ከዛሬ ነገ ኩባን እግር ስር ይጥልልኛል ብላ ብታስብም በፊደል ካስትሮ ጠንካራ አመራርና ህዝባዎቿ ብርታት ማዕቀቡ ሊሰራ አልቻለም። ይህንን የተረዱ የአሜሪካ ባለስልጣናት ሁሉም ነገር የሚጠናቀቀው ካስትሮ ከዚህ ዓለም በሞት ሲሰናበት ብቻ ነው የሚል ድምዳሜ ላይ ደረሱ። አሜሪካም ካስትሮን የመግደል ተልእኮን ለስለላ ድርጅቷ ሲአይኤ ሰጠች። ታዲያ ይህን ተልእኮ በየጊዜው ዩናይትድ ስቴትስ በመምራቷ በመሯት 8 ፕሬዝዳንቶች ሳይቀር እየተመራ ሲአይኤ ከ638 ጊዜ በላይ ካስትሮን ለመግደል ሌት ተቀን እንቅልፍ አጥቶ ደፋ ቀና ብሏል። የኮሙኒስት አቀንቃኙ የካስትሮ የጥበቃ ኃላፊ የነበሩት ሲአይኤ በካስትሮ ላይ የሞከረውን የግድያ ሙከራ እንዲህ ሲል ከዓመታት በኋላ ተርኮታል። አንድ ቀን ፊደል ካስትሮ በመኖሪያ ቤታቸው በሚገኘው የመዋኛ ገንዳ ውስጥ ጥቂት ጊዜ ለማሳለፍ የመዋኛ ቁምጣቸውን አድርገው ወደ ገንዳው በመሄድ ላይ ሳሉ ከብዙ ግድያ ሙከራዎች ያዳናቸው የልዩ ጥበቃ ኃላፊ ያለወትሮ አስቆማቸውና ውሃውን መመርመር ሳይኖርብን አይቀርም ጓድ ፕሬዝዳንት እባክዎን አረፍ ይበሉ አላቸው። የውሃው ናሙና ተወስዶ በላብራቶሪ ሲታይ እንደተፈራው የመዋኛው ገንዳ ለሞት የሚያደርስ የቆዳ በሽታ የሚያመጣ ፈንገስ ተመርዞ ነበር። የአሜሪካ ሲአይኤ ይህን የግድያ ሙከራ እንደከሸፈ ሲረዳ ቦታሊናም የሚባል አደገኛ ኬሚካል ፕሬዝዳንቱ በሚወዱት ስቶካና ሲጋራ ውስጥ በመክተት ወደ ፕሬዝዳንቱ መኖሪያ በስውር አስገብተው የፕሬዝዳንቱን መሞት መጠባበቅ ጀመሩ። ነገር ግን ይህ የጠበቀ ኃላፊ ባደረገው ድንገተኛ ፍተሻ እንደተመረዙ አወቀ። በተለያዩ መንገድ ፕሬዝዳንቱን ለመግደል የተሰጠውን ተልእኮ ለመፈጸም ሳይታከት ያገኘው አጋጣሚ ሁሉ የሚሞክረው ሲአይኤ ፕሬዝዳንቱ አዘውትረው የሚወስዱት መድኃኒት አስመስሎ በመስራት ብልቃታቸው ውስጥ በመክተት ለመግደል የሞከረውም ሙከራ አልተሳካለትም። ካስትሮ በስለላ ድርጅቱ የተመለመለች በሚወዳት ፍቅረኛው ተመርዞ ይችን ዓለም እንዲሰናበት የጠነሰሰው ሴራም ከሸፈ። ነገሩ እንዲህ ነው። ይህ ሙከራ ይሳካል ተብሎ የታሰበው ካስትሮ የቀድሞ ፍቅረኛው በነበረች በማሬታ ሎሬንዜ የነበረ ሲሆን
ካስትሮን ለመግደል የምትኖርበት አሜሪካ ወደ ትውልድ ሀገሯ ኩባ በስለላ ድርጅቱ ተመልምላ ዳጎስ ያለ ረብጣ ዶላር ቃል ተገብቶላት ነበር። በማሬታ ታዲያ የተሰጣትን ተልዕኮ መፈጸም ካስትሮን ማግኘት ለእሷ በጣም ቀላል ነበር። ነገር ግን ማሬታ ካስትሮን አግኝታ ፊት ለፊቱ ስትቆም የሰው ልጅ ፍጹም ሊረታውና ሊከላከለው የማይችለውን ፍቅር የተባለ ስሜት ታሸንፏት ያንን ክፋት ለመፈጸም ልቧ ከዳት፣ ተሸነፈች። ታዲያ ማሬታ አንድ ቀን ላይ ካስትሮ አንተን ለመግደል ነበር የመጣሁት፣ ነገር ግን አንተ ፊት ለመቆም አቅም ያጣው ነው እያለች ሁሉን ነገር ዝክዝክ አድርጋ ደነገረችው። የካስትሮ ጥበቃ ኃላፊ ፈጽመዋል። እንዲሁም በስለላ ድርጅቱ በልዩ ልዩ ሁኔታ ተመርቶ ካስትሮ ቢሮ እንዲገባ ተሞክሮ የነበረው ብር በቁጥጥር ስር የዋለው ግቡን ሳያሳካ ነበር። ይህ ብር እጅግ መርዛማ ኬሚካል እንዲያመነጭ ተደርጎ የተሰራ በመሆኑ ፕሬዚዳንቱ በብሩ መጻፍ ሲጀምሩ ብሩ የሚያመነጨው መርዛማ ኬሚካል በመትነን የመተንፈሻ አካላቸውን ከጥቅም ውጭ አድርጎ ፕሬዚዳንቱን እንዲገደል ታቅዶ በስውር የገባም ነበር። የሲአይኤ የስለላ ድርጅት አሁንም ሙከራውን ቀጥሏል። አንድ ቀን ፊደል ካስትሮ እንደተለመደው ከመኝታቸው ተነስተው ልብሳቸውን ከለበሱ በኋላ ጫማቸውን ለማጥለቅ ጎንበስ ሲሉ ዘውትር በስነስርዓት ተወልውሎ በሚቀመጠው ጫማቸው ላይ አቧራ መሳይ ብናኝ በስሱ ተነስንሰው ያያሉ። ታዲያ ተጠራጣሪው ካስትሮ በመኖሪያ ግቢያቸው ውስጥ አብሯቸው የሚኖረው የጥበቃ ኃላፊ ደውለው በመጥራት ጫማቸውን በጓንት አስነስተው ወደ ላቦራቶሪ አስላኩት። ጥርጣሬው ትክክል ነበርና ከላቦራቶሪ የተገኘው ውጤት አስደንጋጭ ሆነ። ልማደኛው ሲአይኤ ፕሬዚዳንት ለመግደል አቧራ መሳይ የኬሚካል ብናኝ እንደተጠቀመ ተደረሰበት። በተጨማሪም በአንድ ወቅት ላይ ከገዳይ ባክቴሪያ የተሰራ መሐረብ ለሃቫናው ሂልተን ሆቴል አስተናጋጅ በሰጡት ፕሬዚዳንቱን ለመግደል ተሞክሮ ነበር፣ ግን አልተሳካም። ከመሞከር ወደኋላ የማይለው ሲአይኤ ፕሬዚዳንቱን የሚያዘወትሩት ሚልክ ሼክ በመመረዝ ሙከራም አድርጎ ነበር። ሲአይኤ አልቀመስ ያላቸውን ፕሬዚዳንት ለመግደል ባለሙ ተኳሾች ለንግግር በሚወጡበት መድረክ ስር ፈንጅ በመቅበርና ሌሎች በርካታ ሙከራዎች በተለያየ ጊዜ አሜሪካ በመምራት ፕሬዚዳንቶች ትዕዛዝ ማለትም በፕሬዚዳንት አይዘንሃወር 38፣ በኬኔዲ 42፣ በጆንሰን 12፣ በኔክሰስ 182፣ በካርተር 64፣ በሬጋን 197፣ በቡሽ 16 ጊዜና በመጨረሻም በክሊንተን 21 ጊዜ ግድያ ሙከራዎች የተደረገባቸው ኩባን ለግማሽ ክፍለ ዘመን የመሯት የሃቫና ፊደል ካስትሮ ከተደረገባቸው 638 ግድያ ሙከራዎች ተርፈው በ90 ዓመታቸው በተፈጥሮ የሞት መሞታቸው ብዙዎችን እስከ ዛሬ ድረስ ያስገረሙ ጉዳይ ሆኗል። ኩባ ከግማሽ ክፍለ ዘመን በላይ በተጣለባት ማዕቀብ ሳትበገር ዛሬም ብርቱ ሆና መቀጠሏ በብዙ የኩባውያን ልብ ውስጥ ያሉት የሀገሪቱ ፕሬዚዳንት የነበሩት አይቀመሴው ካስትሮ በዘመናቸው በሀገሪቱ ላይ የተከሉት የአመራርና የህዝብ ስብዕና ውጤት እንደሆነ ይገለጻል። ፕሬዚዳንት ካስትሮ በአንድ ወቅት ላይ በህዝባቸው ባደረጉት ንግግር እኔን ለመግደል አሜሪካና አጋሮቿ ከ600 በላይ ሙከራዎችን አድርጋለች፣ ነገር ግን እኔ በስልጣን ላይ ሆኜ የ8 የአሜሪካ ሹም ሽረትን ተመልክቻለሁ በማለት ተናግረዋል። የሁለቱ ሀገራት ግንኙነት በቀድሞ የአሜሪካ ፕሬዚዳንት ባራክ ኦባማ የዲፕሎማሲያዊ ግንኙነቶችን ከሃቫና ጋር እንደገና በማቋቋምና አንዳንድ ኢኮኖሚ ገደቦችን በማንሳት የተወሰኑ መሻሻሎች አሳይቶ ነበር። ነገር ግን የአውሮፓውያን አቆጣጠር በ2017 ፕሬዚዳንት ዶናልድ ትራምፕ በኦባማ የተሻሻሉትን ፖሊሲዎች ቀይረው በኩባ ላይ የጣሉትን የኢኮኖሚ ማዕቀብ አጠናክረው ግንኙነቱን አሻክረውታል። አሁን ያለው የዋይት ሃውስ አስተዳደር ከኩባ ጋር ለመነጋገር ዝግጁ መሆኑን የገለጸ ቢሆንም እስካሁን ድረስ በፖሊሲ ላይም ሆነ በኢኮኖሚ ማዕቀቦች ላይ ምንም አይነት እርምጃ አልወሰዱም። ታዲያ የሁለቱ ሀገራት ግንኙነት መሻሻሎችን ያሳያል ወይስ እንደዚሁ ቀድሞ በጣሉት ይኖራል የሚለውን አብረን የምናየው ይሆናል። ቸርን ሰብት። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? ለዛሬ ያዝንላችሁ ዝግጅት ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው።